ርዝቁ ያለው በአላህ እጅ ነው። የፈለገውን ወንድ የፈለገውን ሴት አድርጎ የሚፈጥረውም አላህ የሀቡ ሊመን የሻኡ ኢናተን ወየሀቡ ሊመን የሻእ አዝኩር። ለፈለገው ወንድ ለፈለገው ሴት ይሰጣል፣ ለፈለገው ቀላቅሎ ይሰጣል፣ የፈለገውን ደግሞ መሃን ያደርጋል። ኢነሁ ዓሊሙን ቀዲር፣ ሁሉን አዋቂ ሁሉንም ማድረግ የሚችል ነው። መስጠት አቅቶት ሳይሆን አንዳንዶች የማይሰጠው አቅም አለው፣ ግን ቢሰጠው ሊያስከትልበት የሚችለውን የዲን ወይም የዱንያ ፈተና ጉዳት ስለሚያውቅ ለአንዳንዱ አይሰጠው፣ ለአንዳንዱ ሴት ብቻ ይሰጠዋል፣ ለአንዳንዱ ወንድ ብቻ ይሰጠዋል፣ ለአንዳንዱ ቀላቅሎ ይሰጠዋል። የሰጠህን ሁሉ ተቀበል፣ ካልሰጠህም ለበጎ ነው። ስንቶች ናቸው ባልወለድኩ ያሉ አሉ፣ በልጃቸው የተገደሉ አሉ፣ አካለ ጎደሎ የሆኑ አሉ፣ ሁሌ የተቃጠሉ የሚኖሩ አሉ፣ እሱን የወለዱበትን ቀን የሚረግሙ አሉ። ስለዚህ አላህ የመረጠልህ ሁሉ ለአንተ ደግ ነው፣ ኸይር ነው። አሁንም ጃሂልያ ያለቀቃቸው አሉ። ሴት ልጅ ከወለደች ሚስታቸው ላይ ሚዝቱ፣ የምትወልጂው ሴት ከሆነ በዛው ቤተሰቦችሽ ጋር ሂጂ የሚሉ ባለፈው የድንቁርና ዘመን ላይ የሚኖሩ አሉ። የሚያሳዝነው አንዳንዴ ስሙ መሐመድ አህመድ አብደላህ ይሆናል። ከአንቺ ጋር መኖርን ጠልቼ አይደለም፣ ለአንቺ ፍላጎት አለኝ ውዴታ አለኝ፣ ግን ሁሌ የምትወልጂው ሴት ስለሆነ ይብቃን፣ ከዚህ በላይ ከአንቺ ጋር መኖር አልፈልግም የሚለው ደንቆሯል። በይነማ ሸሪዓን በምናይበት ጊዜ ሴት ልጅ በረካ ነው። ሴት ልጅ የአላህ ስጦታ ነው። ሴት ልጅ ከወንድ ይልቅ ለወላጆቿ የምታዝን ናት፣ የምትንከባከብ ናት፣ የምትጦር ናት። በተደጋጋሚ የምናየው ወንድ ልጅ አባቱን ሲበድል አልችልም ሲል ሲገለምጥ ከወላጅ አባቱ ጋር እናቱ ጋር ሲጋፋ ነው የምናየው። ከቤቱ አባሮ ወላጁን የአረጋውያን ማቆያ ወስዶ የጣለ በረሃ ጫካ ላይ ወስዶ የጣለ አለ በታሪክ። ሴት ግን ይሄን አደረገች የሚል አላውቅም እስካሁን። አባቷን ከሄደበት ፈልጋ አምጥታ ከራሷ ጋር ነው የምታኖረው። ለወላጆቿ ብላ ከትዳር ጋር ማጣጣም ካልተቻለ እንኳ ከትዳሬ ወላጆች ይሻላሉ ይበሱብኛል ብላ ለወላጆቿ ብላ ትዳሯን ስትፈታ፣ አሊያ ደግሞ በሁለት እሳቶች መሃል ተቋቁማ ስትኖር ነው የምናየው። ከባለቤቴ ጋር ተግባብተሽ መኖር ስላልቻልሽ ሌላ ቦታ ፈልገሽ ሂጂ እናቴ የሚል የእናትነት ትርጉም ያልገባው ወንድ ነው ያለው። ጨካኙ አረመኔ የሆነው ወንድ ነው ይልጋል። ስለዚህ አላህ ሴትን ሲሰጥህ አልሐምዱሊላህ፣ ረሕመትን የሰጠህ እዝነትን የሰጠህ ፍቅር ውዴታን የሰጠህ። ሴት ልጅ ወልደህ ሴት ልጅ ደርሳለህ ከውጭ ስትገባ ስትቀበለህ፣ ድረሃት ልትዘይራት ስትሄድ ስትቀበለህ፣ ቤትህ ስትመጣ ስትቀበላት የሚሰማውን ስሜት ወልደው ከዳሩ አሊያ ደግሞ ስለዚህ ከሚያጠኑና ከሚያነቡ ሰዎች መረዳት ትችላለህ። አኼራም ላይ ቢሆን ሁለት ሴት ልጆችን ወልዶ አሳድጎ ባይወልድ እንኳ ተንከባክቦ ለወግ ለማዕረግ ያበቃ የቅያም ቀን ከጀሃነም እሳት መጋረጃ መከላከያ ይሆኑለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ወንድ ላይ አልተነገረም። በዚህ መልኩ የተነገረው መን አለ ጃሪየተይን ያሉት ሁለት ሴት ልጆችን የተንከባከበ የረዳ የዳረ ያከበረ። ጃሪያ የሚለው የግድ ራሱ የወለዳት የአብራኩ ክፋይ መሆን አለባት ማለት ነው። እህቱ ልትሆን ትችላለች፣ የወንድሙ ልጅ ልትሆን ትችላለች። ኢላ ገይሪ ዛሊክ የተኛዋም ሴት በሱ ጥላ ስር አድርጎ ተንከባክቦ ያኖረ ከጀሃነም እሳት መከላከያ ይሆኑለታል ብለዋል። إذن ሴት በወለድኩ ትላለህ የአኼራ ጉዳይ ከገባህ ማለት። ወላኪን ጥንቃቄ ያስፈልጋል፣ ዋጋ ያስከፍላል። እንቅስቃሴ ከጀመረችበት ጊዜ ጀምሮ አፍ ከፈታችበት ጊዜ ጀምሮ በቁርአን በሐዲስ ማነጽ ጥሩ ስነ ምግባርን ማስተማር የግድ ነው። ይህን ካላደረግ በዱንያም በአኼራ ታፍራለህ፣ ትዋረዳለህ። ሸሪዓ ለሁሉም ነገር መፍትሄ ያበጅታል። ሴት ልጆችን ወልደህ ለወግ ለማዕረግ በማብቃትህ ጀነት የምትሸለመው ዋጋውን ከከፈልክ፣ ኢማን ስነ ምግባር ካስተማርክ። ካልሆነ ወልደህ ከጣልክ ደግሞ እንደፈለገች ከሆነች ከተፈተነች ከእሷ ጋር ተያይዘህ ጀሃነም ትወርዳለህ። ስለዚህ ጥፋቱ የእሷ ሳይሆን ያንተ ነው። ሴቶች አስቸጋሪ ናቸው፣ በዚህ ጊዜ ሴት መውለድ ከባድ ነው፣ አለመውለድ ይሻላል የሚልሁም አሉ። በሌላ መልኩን ቀይረውት ሴትን ያጥላሉልህ ማለት ነው። ሰበቡ አንተ ነህ።
ሰበቡ አንቺ ነሽ። ልጅ የሚመስለው ወላጁን ቤቱን ነው የሚመስለው። 24 ሰዓት ዲሽና ቴሌቪዥን ያስጮህክ ስለ ዘረኝነትና ፖለቲካ እያወራ ስለ ብርና አክሲዮን እየተናገርክ አየሩ በሙሉ ዱንያ፣ ወንጀል፣ ማዕሲያ ሌላ ነገር ሆኖ እንዴት ብላ እሷ ከዛ ውስጥ ንጹህ ሆና ትውጣ? አንተ ንጹህ ከሆንክ ቤቱ ንጹህ ከሆነ ንጹህ ትሆናለች። ወዳምም ተገዳ ወላጆቿን ነው የምትመስለው። ክትትል ከጨመርከበት በተለይ ጥሩ ትምህርት ቤት ካስተማርክ ቁርአን፣ ሐዲስ፣ ዒልም እንዲማሩ ካደረግክ ጥሩ ትሆናለች። ለቀቅ አድርገህ ከተውክ ትበላሻለች። ሴት ልጅን ኢማንን፣ አኽላቅን መዋጊያ መሳሪያ ማድረግ የሚፈልጉበት ዘመን ላይ ደርሰናል። 1000 ታንክ አሰልፈህ እስላምን ከመዋጋት አንዲት ሴትና አንድ ብርሌ የተሻለ ውጤት ያመጣሉ ብለውም ተፈላስፈዋል፣ ጥናት አድርገዋል። ስለዚህ ሙስሊም ሴት ሒጃብ አድርጋ የእስላምን አደብ ጠብቃ እንድትኖር አይፈልጉም። ሚስትህን፣ ልጅህን፣ እህትህን ሊወስዱብህ እስላምን ማፍረሻ መዋጊያ መሳሪያ ሊያደርጓት ይፈልጋሉ። አንተ ሞኝ ልትሆን አይገባም፣ ልትነቃ ይገባል። ከ7 ዓመት ከ8 ዓመቷ ጀምሮ አኽላቅ ልታስተምራት፣ በዲን በአኽላቅ በኢማን ልትገራት፣ ልታስተካክላት ይገባል። ገና ናት፣ ልጅ ናት ያልክ የ14 የ15 ዓመት ልጅ ራቆቷን እንድትሄድ ከወንድ ጋር እንድትላፋ ወንድ እንድትጨብጥ ልትፈቅድላት አይገባም። ሕፃናት በልጅነት እድሜያቸው ያስያዟቸውን መንገድ ይዞ መሄድ ለነሱ ቀላል ነው። 7-8 ዓመት ሲሞላቸው የሒጃብ አለባበስ እናት ልታስተምር፣ የአጅነቢን ልዩነት ልትነግር ይገባል። በተለይ አሁን ላይ ምግቡም አየሩም ዘመኑም የ9-8 ዓመት ሕፃን ልጆች ለአካለ መጠን የደረሱ እንዲመስሉ ሁሉ የሚያደርግበት ዘመን ላይ ደርሰን ትምህርት ቤት የሚሰሙት ቴሌቪዥንና መሰል ነገሮች ላይ የሚያዩት በሙሉ አስተሳሰባቸውን ይቀይራል። በቁርአን በሐዲስ ካልገራሃቸው፣ ወጥረህ ካልያዝካቸው፣ ከልጅነት መልካም አኽላቅን፣ አደብን፣ ስርዓትን ካላስተማርካቸው ራሳቸው ከፍ ሲሉ መንገዳቸውን ያውቃሉ ካልክ ለጠላት አሳልፈህ ሰጠሃቸው ማለት ነው። አንተ እንደተውካቸው ሌሎች አይተዋቸው። የዋህ የሆኑ ወላጆች አሉ። ልጄን ከልጅነት ጀምሬ ላጨናንቃት አልፈልግም፣ 17፣ 18፣ 20 ሲሞላት የራሷን መንገድ ራሷ ታውቃለች፣ እኛ ዝም ብለን እናስተምራት አላላ። ዋናው አስተማሪ አንተ ከሆነ ዋናው አስተማሪ እናት ናት። ዋናው ትምህርት ቤት ቤት ነው። አማ ሌላኛው ትምህርት ቤት አኽላቅን የሚዋጋ የሚያፈርስ ሆኖ ነው ያለው። ለስሙ የሙስሊም የሚባሉ ትምህርት ቤቶችም ጭምር አሁን ላይ ብዙ ቦታ ከሌሎችም አይሻሉ ናቸው። የሚቀጥሩት አስተማሪ አደብ ስርዓት የሌለው ነው። ታዳጊዎችን ከማነጽ ይልቅ የሚያበላሹበት ሐሎች አሉ። ስለዚህ ዋናው ትምህርት ቤት ቤት ነው። ዋናው መምህር አንተ ነህ፣ እሷ ናት፣ እናት ናት። ከልጅነት ጀምራችሁ መልካም ነገር ካስተማራችኋቸው የመልካም ጎዳና ይከተላል። ከልጅነት ጀምራችሁ ቸላ ካላችኋቸው ውጭ ያሉ ያበላሻቸዋል። ነፃነት ከሚገባው በላይ ከሰጣችኋቸው ደግሞ ነፃነቱን ያለ አግባብ ተርጉመውት መጥፎ ነገር ይዘው ይመጣሉ። በአግባቡ በስርዓቱ ተከብረህ ኒካህ ማሰረት ቀርተው ሆዷ ላይ ሐራም ቆሻሻ ይዛለ ትመጣለች። አባት እዚህ ቁጭ ብሎ ፍርድ ቤት ሄዳ ኒካህ ታስርልሃለች። ያ እንዳይመጣ ዛሬ ነው ልጅህን መግራት አደብ ማስያዝ ያለብህ። ርዝቁ ያለው በአላህ እጅ ነው። የፈለገውን ወንድ የፈለገውን ሴት አድርጎ የሚፈጥረውም አላህ ነው። የሀቡ ሊመን የሻኡ ኢናተን ወየሀቡ ሊመን የሻእ አዝኩር። የፈለገው ወንድ